ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ተመልካቾቻችን እንዴት አላችሁ? ባላችሁበት ሰላማችሁ የበዛ የተትረፈረፈ ይሁን። ወንድማችሁ አማረ ነኝ። እንዴት ናችሁ? በወተት ላም እርባታ ዘርፍ ተሰማርታችሁ መስራት ለምትፈልጉ ወጣቶች፣ ሀገሬ ወጣቶች እንዴት አላችሁ? በርታችሁ እንድትሰሩ መልእክቴን አስተላልፋለሁ። ምንም እንኳን የሀገራችን ፖሊሲ የሀገራችን የቢሮክራቱ ጉዳይ የማያሰራ የማያንቀሳቀስ ቢሆንም እናንተ ግን ጠንክራችሁ እንድትሰሩ አደራ ላለሁኝ ማለት ነው። እኔ ማስተላለፍ ፈልገው ዛሬ በምታዩት መልኩ ኦሜጋ ዳይሪ ፋርም ብዬ የምጠራው በቲክቶክ እንደምታውቁኝ ማለት ነው። ጥሩ ስራ አሪፍ ስራ እየሰራው እገኛለሁኝ። ነገር ግን ለተደጋጋሚ ለሞጣ ከተማ አስተዳደር ስራና ስልጠና ቢሮ ባመለክትም የቢሮ ኃላፊዎችና የሚመለከታቸው አካላት ምንም መፍትሄ ባለመስጠታቸው ምክንያት የከብት ቁጥር ለመቀነስ ልገደድ ነው ማለት ነው። ምክንያቱም ቦታ በጣም በምታዩት መልኩ በጣም ተጣበው ነው የሚኖሩት። በጣም ተጨናንቀዋል ላሞቼ እና በዚህ ምክንያት ቁጥራቸውን ለመቀነስ ልገደድ ነው። ምክንያቱም የቦታው ሁኔታ ነው ዋናው አስቸጋሪው ነገር የሆነብኝ። አይንቀሳቀሱም፣ አይወጡም፣ አይገቡም። እዚች ውለው ነው የሚያድሩት እንደምትመለከቷቸው ማለት ነው። እና ስላልተመቻቸው ላሞቼን ቁጥር ለመቀነስ እፈልጋለሁ እና የሚሸጡ ምርጥ የሆኑ ጊደሮች አሉኝ። አንደኛዋ ይችኛዋ ነች። በጣም ሃይ ፐርሰንት ናት። በጣም ምርጥ ከብት ነች። ዝርያዋም የታወቀች ናት። በጣም ሚልኪንግ በጣም ለወተት በጣም ተመራጭ ናት። እንደገና ይችኛዋ ደግሞ ፖሊስቲን ፍሬሽን ናት። በጣም ከፍተኛ ፐርሰንት ናት። በጣም ምርጥ የሆነ ጊደር ናት። ይችም አለችኝ። እንደዚህ ለመቀነስ ተገድጃለሁ ማለት ነው። ምክንያቱም የቦታ ሁኔታ ባለመመቻቸቱ የከተማና ስራና ስልጠና ቢሮዎች የሸድ ግንባታ መንግስት የገነባው ሸድ ቢኖርም በትክክል እያስተላለፉት አይደለም። ምክንያቱም ላለፉት 3 ዓመታት የቦታ ጥያቄ አቅርቤ ምንም እልባት ሳላገኝ ይልቅ ከብት ምንም የሌላቸው ሰዎች እየተሰጡ ይገኛሉ። እንደገና ደግሞ ከብት ምንም የሌላቸው ብቻ ሳይሆን ባለፈው ዓመት የገቡት እዛው መልሰው ራሳቸውን ልጆቻቸውን እንደገና ወንድሞቻቸውን እህቶቻቸውን እያደራጁ ሸዱን እንደገና በምን ጥቅማ ጥቅም እንደሚያገኙት አላውቅም። መልሰው ሰዎቹ እየያዙት ይገኛሉ። ለእኛ ሼድ ልንሰጥ አልቻልንም። እንዳንድ ወጣት እንዳንድ ስራ ፈጣሪ በስራ ላይ እንዳለ እንደሚበረታታ ሳይሆን በጣም በአስከፊ ሁኔታ እያስተናገዱን ይገኛል። የሞጣ ከተማ ስራና ስልጠና እንደገና ደግሞ ሼድ አደራጁን ብላችሁ ስትሄዱ በስርዓት አያስተናግዱም። ጌም እየተጫወቱ ምናምን ያስተናግዷቸዋል። እናንተ ላይ እነሱ ስራ ፈትናችሁ በእነሱ ይር ማለት ነው። በቃ መሄጃ ያጣን ምናምን ይመስላቸዋል። ስፔሻሊ ፒክ ማድረጋችሁ ሰዎችም አሉ። ጌም እየተጫወቱ አናደራጅም የሚሉ ሽቀብ ቁልቁል የሚገላምጡ ማለት ነው። እነሱ ቢሮ የተቀመጡት እኛን ሊያገለግሉ መንግስትን ሊያገለግሉ ነው። መንግስት የሚከፍላቸው ህዝብ ሊያስተናግዱ ነው። ግን እነሱ ጌም እየተጫወቱ ስራ ፈላጊ ወጣቶችን ወይም ደግሞ መስተናገድ ያለባቸውን ባለ ጉዳዮች የሚያገላምጡ ብዙ ባለ መስሪያ ቤቶች አሉ። እንግዲህ እነሱን ለሱ እንተውና ነገር ግን እኛ የቁጥር መቀነስ ስላለብን ክረምትም እየመጣ ስለሆነ ለማኔጅመንትም አስቸጋሪ ስለሆነ የሚሸጡ ጊደሮች አሉን። አሜክሶ ነኝ። አመሰግናለሁ።